ሰዎች እንዴት ናችሁ? የፍቅር ጥጉን ያህል አንተ ጀዝባ ወድሻለሁ። አንቺን ከፍ ደሞ ምን ላድርግሽ? ደሞ ለአባቴ ምንድን ነው ያልከው? ከወንዶች ጋር ትላፋለች ምናምን። ጭራሽ ከአባቷ ጋር እንደዚህ አይነት ወሬ ለማውራት በቃችሁ? ድንገት በወሬ ተነሳ። መዋሸት ኃጢአት ነው አይደል? እውነቱን ተናገሩ። የምን አባ እውነት ነው? ኤው አሁን እያደረግሽ ያለሽው ምንድን ነው? ከእናንተ ጋር መዋል እኮ ሁሌ መዝናኛዬ ነው። ለኔ እናንተ ጸዴ ካፕሎች ናችሁ። በ10 ጣቴ ነው የምፈርሙት። ኧረ በለው እዚህ ጋር አብሬ ከመሆን ጆሮ ከፍዬ ባገባ ይሻለኛል። ሚሻልሽ ራሽ ታውቂያለሽ። ቤት አለሽ አብሬ ክላስ እንግባ። የፍቅር ጥጉን ጀማው ይላል። ምንድነው? ማን እየታማ ነው? ሱራ ከሌላ ሴት ጋር እያወራ ነው። ስለዚህ የምታውቀው ነገር አለ? እኔ እንጃ። ከሱራ ጋር እንደሚተዋወቁ ብቻ ነው የማውቀው። ሚኒ ሚዲያ ላይ መሰለኝ የሚተዋወቁት። ምን ጨነቃቸው? የት የሚተዋወቁ ነው ወይስ ቅናት ነው? እስኪ ምናቸው ደስ ይላል? እኔ እንደው ደስ ስለማትለኝ ነው። ሰዎች ምሳ እንብላ። ከሷ ጋር በላም ነበር ያላንቺ ስለማይበላል ነው። አየኔ ማር ተው እንጂ ዞሮ ለድዛ። አይ እናንተ ልጆች የእናንተ መጨረሻ ብቻ ያሳየኝ። አቦኒድ በቃ አርቦኛል። ስማ ትምህርት ቤቱ እንዳለ ስለእናንተ ነው የሚወራው። መቅደስ ጠይቃ ለምንድን ነው አልፈልግሽም ያልካት? በደንብ የተግባባችሁ መስሎኝ። እሷ እኮ ምንም አያንሳትም፣ ግን በቃ ልወዳት አልቻልኩም። ይሄ ልጅቱ ማይን ተስፋ ሰጧት ነበር። እንኳንም ተለያዩ። እውነትሽን ነው። ካንቺ ጋር ነው የሚያምርባችሁ። ማይን ስለምትወዳት ነው። የቷ ማይ? የኛ ማይ ማ? እኔ እና እሱ። እስኪ ብቃሽ። ለምንድን ነው ራስሽን የምታታልዩ? ሱራ እስኪ የጨዋታ ይብቃችሁ። እንደምትዋደዱ ሁሉም ሰው ነው የሚያውቀው። እሱ ግን የሚወደኝ ይመስልሻል? ካንቺ በላይ የሚቀርበው ሰው የለም። እንግዲህ ምን አስደበቀ? ለምን አትነግራት? ምን መሰለ፣ ፍቅር ማለት ጦርነት በለው። ቀድሞ እጅ ሰጠ የቀረውን ጊዜ ሲጨቆ ይኖራል። እኔ ደግሞ ያንሱ መሆን አልፈልግም። ብቻ ግን እንዳይቆጭሽ። ታሪክና ቤተሰቦችሽን ያውቃል። ከዚህ በላይ የምትፈልጊያለሽ? ተስፋ አደርጋለሁ። ለማንኛውም እስኪ እናያለን። የፍቅር ይቻት እንደውም ይደውራት። ምን እላታለሁ? ቆይ ምንድነው አንተ? ለምን ከክላስ እንወጣ ሲኒማ አንገባም? አይ አልችልም፣ ባል ይቆጣኛል። አልቀረብሽም። ድሮም አንቺ ሰላም አትወጂም። ስታስበው አንተ ጋር ሰላም መፍጠር ምንችል ይመስላል። ሰላሙ ቀርቶብኝ ቢያንስ ለአንድ ቀን ሳትጨቃጨቂ ብትይ። ጭራሽ እኔን ነገረኛ ነሽ እያልከኝ ነው? ቆይ አንተ ከኔ ጋር ችግር ምንድን ነው? ችግሬማ ሳይሽ ታስጠይኛለሽ። ናኒ ልባክ ስጋት ልቤን እናደው ኩራ ብታይ ቅድም ሱራ ሲኒማ እንሂድ ብለኝ አቃጥ የመለስኩት። የምርሽ ነው? አንቺ ምን ማድረግሽ ነው? ትናንት ስንት ነገር አውርተን ነው ወይስ ታቶጁ? እሱማ እኮ ደስ ይለኛል፣ ግን ብሎ ነገር የለም። ትነግሪ ከሆነ ንገሪ። የፍቅር ጥጉን ያህል ስለ ሱራና ስለ መሂላ እናገርሽ ነበር። አዎ እኔም አወራሃለሁ እያልኩ ነበር። እሱ በጣም ነው የሚወዳት፣ ግን እሷ እንድታውቅ አይፈልግም። እሷም እኮ እንደዚህ ናት። ስለዚህ የሆነ ነገር ማድረግ አለብን። ስሚኝማ፣ ዛሬ እኮ ስራ እንደሚያፈቅርሽ ልነግርሽ። እንዴት አወቅሽ? ዳጊኔ ነገረኝ። ማሂ ዛሬ እንደምታፈቅረው ልትነግረኝ። ኧረ እባክህ የምሬን ነው። ሳቢና ተነገረች። ሰዎች እንዴት ናችሁ? የፍቅር ጥጉን ያህል ወድሻለሁ። ክብርን ሳለ መጣን። በቃኞች እንሰራ ስራ የናፍቆት ጥጉ ድረስ መቼችዬ ካይንቺ መለኸኛ ምን ልትይ ነበር? አንተ ምን ልትለኝ ነበር? በቃሽ ተይው። አይነገርም እንዴ? ምን ሆነ ነው? አትነግረኝ ነው እንዴ? ምንድነው የምትጠብቅ? ስጋት ልቤን አሁንም ተይው ልትለኝ ነው? ዛሬ ምን ልትነግሪኝ ነበር?
አንተ ዛሬ ምን ልትነግረኝ ነበር? አንቺ ግን ችግርሽ ምንድነው? ምን አባል ያርግ? እንደምታፈቅሪ ማለት ነው የሚመስልሽ? እባክህ አልቀረብህም ወሬኛ። እኔ ወሬኛ? አንቺም አልተባልሽ ጉዳይ ማን ይኖራል